ሰበር ዜና በመካከለኛው ምስራቅ ጦርነቱ ዛሬም እንደቀጠለ ነው። ከዚህ ጋር በተያያዘ አዳዲስ መረጃዎችም እየወጡም ይገኛሉ። ከነዚህ መካከልም ኢራን በጎረቤት አገር ኢራቅ ጦርነት መክፈቷም ተሰምቷል። ኢራን በአሁኑ ሰዓት ላይ በኢራቅ የሚሳኤል ናዳ ስታወርድባት እንዳደረች ተሰምቷል። እንዲሁም ኢራን በዛሬው ዕለት በተለያዩ የእስራኤል ከተሞች ጥቃት መፈጸሟም ተሰምቷል። ከአሜሪካ በኩል አሜሪካ ከኢራን ላይ ጥቃት መፈጸሟ ተረጋግጧል። እንዲሁም ደግሞ አንድ የአሜሪካ ጦር አዛዥ ከኢራን ጋር ያለው ጦርነት የዓለም መጨረሻ አርማጌዶን አካል መሆኑን ለወታደሮቹ እየተናገረ እንደሚገኝም ተሰምቷል። ዝርዝር መረጃ አለን። አብራችሁን ስትሆኑ የምታዳምጡትም ይሆናል። እንዲሁም ደግሞ በኢራን የሚንቀሳቀሱ 5 የኩርዱ ቡድኖች ጥምረት በመፍጠር ጦርነት እንዳወጁም ተሰምቷል። እነዚህ በኢራን የሚንቀሳቀሱ 5 የኩርድ ቡድን አባላትም በቀጥታ በኢራን ላይ ጦርነት አውጀዋል። ዝርዝር መረጃ አለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ይዘመጠናል። በቅድሚያ የኢራኑ ከፍተኛ አያቶላ በትራምፕና በእስራኤል ላይ ጥቃት ጥሪ አቀረቡ። በቲራ ተደማጭነቱ ከፍተኛ የሆነው የኢራን ወግ አጥባቂውና ከፍተኛው የሃይማኖት መሪ አያቶላ አብዶላ ጃቪድ አሞሊ በአሜሪካና በእስራኤል ላይ የሚፈጸመውን ግድያ እንደ ሃይማኖታዊ ግዴታ የሚቀሰቅስ ንግግር አድርገዋል። አያቶላ አሞሊ የኢራን የበላይ መሪን ሰማዕትነት አስመልክቶ በሰጠው መግለጫ የሙስሊሙ ማህበረሰብ ኡማ በዚህ የፈተና ወቅትም አንድነቱን እንዲጠብቅ ጥሪ አስተላልፈዋል። ለአብዮቱ መሪ ህልፈት ለኢስላማዊ ኡማና ለቤተሰቦቻቸው መጽናናትን እንመኛለን ብለዋል። አሁን በትልቅ ፈተና ደጃፍ ላይ ስለምንገኝ ይህንን ጥምረት በንቃት መጠበቅ ይኖርብናልም ብለዋል። አሁን ያለው ጥቂት መከራ ወደፊትም ለሚገኘው ታላቅ ድል መሸጋገሪያ ነው ብለዋል። እኚህ ከፍተኛ እስላማዊ የኢራን አያቶላ መሪው ለሚሰነዘሩ ጥቃቶች ሃይማኖታዊ ድጋፍ ለመስጠትም የኢማም ጃዕፈር አልሳዲቅን ትውፊት በመጥቀስ እንዲህ ሲሉም አስረድተዋል። ሰዎች ኢማም ሳዲቅን አንድ አካል ንብረታችን ወይም ደግሞ ምድራችን ሊወስድ ቢመጣ ምን እናድርግ ብለው ሲጠይቋቸው እርሳቸውም ግደሉት ወይም ደግሞ በኔ ላይ ይሆናል ብለው መለሱም የሚለውን አስተምህሮትም አነስተዋል። አሞሊ በዚሁ ትምህርታቸውም አሁን ካለው ፖለቲካ ጋር አያይዘው የሚከተለውን ትዕዛዝ በቀጥታ አስተላልፈዋል። በእስራኤል ላይ የጽዮናውያን ደም ማፍሰስ ተገቢ ነው። የዘመኑ ኢማም ቃል ጽዮናውያንን ተዋጉ፣ ደማቸው በእኔ ላይ ነው የሚል መልእክትም አስተላልፈዋል። ይህ መልእክትም በአሁኑ ሰዓት ላይ ጦርነቱ ወደ ከፍተኛ ስጋት አሸጋግሮታል። በዶናልድ ትራምፕ ላይ ደግሞ የትራምፕና እንዲሁም ደግሞ መሰሎቹን ደም ማፍሰስ ግዴታ እንደሆነም ገልጸዋል። በአሜሪካ ላይ የዘመኑ ኢማም መልእክትም ጨቋኟን አሜሪካን ተዋጉም፣ ደሙ በእኔ ላይ ነውም ብለዋል። ይህ መግለጫ ቀጠናዊ ውጥረቱን ይበልጥ ሊያባብሰው እንደሚችልም ተገምቷል። በተከታዩ መረጃችን ኢራን በዛሬው ዕለት በእስራኤል ላይ አዳዲስ የሚሳኤል ጥቃቶችን ስትሰነዝር በአሜሪካ ጦር ሰፈሮች ላይም ጥቃት ፈጽማለች። ይህንን ተከትሎም እስራኤል በዛሬው ዕለት በተለያዩ አካባቢዎችም በርካታ የሚሳኤል ጥቃቶችም ከኢራን የተሰነዘሩባት መሆኑን ያሳወቀች ሲሆን በቴል አቪቭ እንዲሁም ደግሞ በኢየሩሳሌም ከተሞችም የጥቃት ማስጠንቀቂያ ደወሎች ተሰምተዋል። የኢራን መንግስታዊ ቴሌቪዥን እንደገለጸው ተጨማሪ ጥቃቶችን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ አድርገዋል ብሏል። በሌላ በኩል የእስራኤል ጦር የሂዝቦላን ታጣቂ ቡድን ኢላማ ያደረገ አዲስ ጥቃት በሊባኖስ ላይ መጀመሩን አስታውቋል። ከሰኞ ጀምሮ እስራኤል በሊባኖስ ላይ በሰነዘረችው ጥቃትም እስካሁን ድረስም ከ72 በላይ ሰዎች መገደላቸውና ከ437 በላይ መቁሰላቸውንም የሊባኖስ ጤና ሚኒስቴር መረጃ ያመለክታል። ጦርነቱ ዛሬም እንደቀጠለ ነው። በተለያዩ የኢራን ከተሞችም የእስራኤልና አሜሪካ ጦሮች ጥቃት እየፈጸሙ ይገኛሉ። ከዚህ ጋር በተያያዘ የአንድ የአሜሪካ ጦር አዛዥ ከኢራን ጋር ያለውን ጦርነት የዓለም መጨረሻ አርማጌዶን አካል መሆኑንም ለወታደሮቻቸው እየተናገሩ ይገኛሉ። ይህም ከፍተኛ ስጋትን እየፈጠረ ይገኛል። በሁሉም የጦር ዘርፎች የሚገኙ የአሜሪካ ወታደራዊ አዛዦችም በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት መጽሐፍ ቅዱሳውያን የዓለም መጨረሻ ወይም ደግሞ አርማጌዶን ለማምጣት የታቀደ መሆኑን ለወታደሮቻቸው እየገለጹ ይገኛሉ። አንድ ወታደራዊ መኮንን ለተቃውሞ በላከው ቅሬታ ኢሜል ላይ ዛሬ ጠዋት አዛዣችን ስለ ውጊያ ዝግጅት በሰጠው መግለጫ ላይ አሁንም በኢራን ውስጥ የሚተካሄድ ባለው ወታደራዊ ዘመቻ እንዳንፈራ አሳስበውናል ብለዋል። መኮንኑም አክለው አዛዡ ይህንን ሁሉ የእግዚአብሔር መለኮታዊ እቅድ አካል መሆኑን ለወታደሮቻችን እንድንነግርም ነግረውናል። በተለይም ስለ አርማጌዶንና ስለ ኢየሱስ ክርስቶስ ዳግም ምጽአት የሚናገሩ የዮሐንስ ራእዮችን ጥቅሶችን ደጋግመው ጠቅሰዋልም ሲሉም
ገልጸዋል። የወታደራዊ ሃይማኖት ነጻነት ፋውንዴሽን MRFF በአሜሪካ ጦር ውስጥም የሃይማኖት ነጻነት እንዲከበር የሚሰራ ለትርፍ ያልተቋቋመ ድርጅት ነው። ይህንን ቅሬታ የጻፈው መኮንን እንደገለጸውም መልእክቱን የጻፈው በራሱና በክፍል ውስጥ የሚገኙ 15 ሌሎች ወታደሮችን ስም ገልጾ ነው። ከነዚህ መካከልም 10 ክርስቲያኖች፣ 1 አይሁድና 1 ሙስሊም ይገኙበታልም ተብሏል። እነዚህ ወታደሮችም በአሁኑ ወቅት ላይ በክልሉ በዝግጁነት ላይ የሚገኙ ናቸው። ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ መጠነ ሰፊ ጥቃት መጀመራቸውን ካወጁበት ካለፈው ቅዳሜ ቀን ጀምሮ ፋውንዴሽኑ ከ50 በላይ ከሚሆኑ የጦር ክፍሎችን በተመሳሳይ ይዘት ያላቸውን ከ200 በላይ ቅሬታዎችን ተቀብሏል። በአንጻሩ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ጦርነቱ ዓላማ በይፋ ሲናገሩ በተደጋጋሚ ሀሳባቸውን የሚቀያየሩ ሲሆኑ ባለፈው ቅዳሜ ለዋሽንግተን ፖስት በሰጠው አጭር ስልክ ምልልስ ዓላማችን ለኢራን ሕዝብ ነጻነት ማምጣት መሆኑን ገልጸው ነበረ። ይህ በኢራን ያለው መንግስትም የመለወጥ ፍላጎት የሚያሳይ ነው። ምንም እንኳን የትራምፕ የኢራን ሕዝብ ላይ አገሩን ከ1979 ጀምሮ ከሚመራው የሪቮሉሽነሪ መንግስት እንዲያስመልስ ቢጠይቁም የጦርነቱ ግቦችና ስራቸው ግን የተለዋወጡ ግልጸኝነትም እየጎደላቸው መጥተዋል። በተከታዩ መረጃ በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጥምረት በመፍጠር ጦርነት እንዳወጁም ተሰምቷል። በኢራን የሚንቀሳቀሱ 5 ታዋቂ የኩርድ ፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለውን አንድነት ስምምነት መፈረማቸውን አስታውቀዋል። ቡድኖቹ አንድነት ለድል በሚል መሪ ቃልም በፈጠሩት በዚሁ አዲስ ጥምረት የኢራኑ እስላማዊ ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ ጦርነት አውጀዋል። ይህ አዲስ ጥምረት የተመሰረተውም ቡድኖቹ በትጥቅ ትግልና በፖለቲካዊ እንቅስቃሴያቸው የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸውን ተከትሎ ነው። ጥምረቱ በጋራ በሚመሩት ወታደራዊ ኦፕሬሽኖች ወደ ኢራን ምድር ዘልቀው በመግባት ከፍተኛ ዝግጅት ያደረጉም መሆኑንም ተሰምቷል። እንደ CNN እና ሌሎችም ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ የዚህ ጥምረት መፈጠር በመካከለኛው ምስራቅ ቀጠና ላይ አዲስ ውጥረትን አንግቷል። ይህ የኩርዱ ቡድኖች ስምምነትም በአሁኑ ሰዓት ላይ ኢራን ላይ ከፍተኛ ስጋትን እየፈጠረ ይገኛል። ከዚህ ጋር በተያያዘም የኢራን መንግስትም ምላሽ መስጠት ጀምሯል። የኢራን አብዮት ዘብ በኩርዱ ይዞታ ላይ የድሮን ጥቃት መጀመሩንም የሚጠቁም መረጃም እየወጣ ይገኛል። ኢራን በኢራቅ ኩርዱስታን ላይ ጥቃት መሰንዘሯም ተረጋግጧል። በመካከለኛው ምስራቅ ያለው ግጭት አድማሱን በማስፋት የኢራን ጦር ጎረቤት አገር ኢራቅ በሚገኙ ጸረ አማጽያን ተገንጣይ ኃይሎች ላይ ወታደራዊ እርምጃ መውሰድ መጀመሩንም አመሻሹን አሳውቋል። ይህ ጥቃት የሚያነጣጠረው በሰሜናዊ ኢራቅ በሚገኘው የሱማኒያ ግዛት በሚገኙ የኩርዱ ቡድኖች ላይ ነው። የኩርዱ ቡድኖች በኢራን ምዕራባዊ ክፍል በሚገኘው ጸጥታ ኃይሎች ላይ ጥቃት ለመሰንዘር ከቅርብ ቀናት ወዲህ ከአሜሪካ ጋር ምክክር ሲያደርጉም እንደነበረ ተነግሯል። በኢራን ኢራቅ ድንበር ላይ የሚገኙ የኩርዱ አማጽያን የኢራንን ወታደራዊ ኃይል ለማዳከም ያለ መጠነ ሰፊ ጥቃት ለመሰንዘርም ስልጠና ሲወስዱ ቆይተዋል ነው የተባለው። ይህንን ተከትሎም በአሁኑ ሰዓት ላይ ኢራን መጠነ ሰፊ የሆነ ጥቃት በዚህ ቡድን ላይ እንደጀመረች ነው የተረጋገጠው። በአሁኑ ወቅትም በመካከለኛው ምስራቅ ያለው ሁኔታ እጅግ ተለዋዋጭና አደገኛ ደረጃ ላይ ደርሷል። በተያያዘ መረጃ በኢራቅ አርቤል አዳዲስ ፍንዳታዎችም ተሰምተዋል። በሰሜን ኢራቅ በኩርድስታን ግዛት ዋና ከተማ በሆነችው አርቤል ጠንካራ የፍንዳታ ድምጽ መስማታቸውንም የኤኤፍፒ ጋዜጠኞች ዘግበዋል። ፍንዳታዎቹ የተሰሙት የአሜሪካ መራሹ ጥምር ጦር ሰፈር በሚገኝበት በአርቤል አውሮፕላን ማረፊያ አቅራቢያ ነው። በመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ የአሜሪካ ቆንስላ ጽሕፈት ቤት በሚገኝባት አርቤል ላይ ተደጋጋሚ ድሮን ጥቃት ሲሰነዘርም ቆይቷል። ይህንን ተከትሎም የአሜሪካ ኤምባሲም አስቸኳይ የሆነ ማስጠንቀቂያን አውጥቷል። በባግዳድ የሚገኘው የአሜሪካ ኤምባሲ ማንኛውም አሜሪካዊ ዜጋ አሁኑኑ ከኢራቅ እንዲወጣ አሳስቧል። አሜሪካ በኤክስ ገጿ ላይ ባሳፈረችው መልእክትም በኢራቅ ውስጥ የሚገኙ ዜጎቿ በሰላም እንዲወጡም ያላቸውን ፍጥነት እንዲጠቀሙም አሳስባለች። መውጣት እስኪችሉ ድረስም ባሉበት ሆነው ደህንነታቸውን እንዲጠብቁም እናሳስባለንም ብለዋል። በአሁኑ ሰዓት ላይ መካከለኛው ምስራቅ ከምንጊዜውም በላይ እየተናጠም ይገኛል። በቀጣዩ የመረጃ ጊዜያችን እስክንገናኝ ድረስም ለአሁን በዚህ ያበቃን። ሰናይ ጊዜን ተመኘን።